አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የሉባባ ዩቲዩብ ቻናል ቤተሰቦች እንደምናችሁ ሰላም ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። በያላችሁበት ያለ ሰላም እዝነት ራህመት አይለያችሁ። ውድ ሀገሬ ልጆች ደህና ናችሁልኝ? ወይን ያለሁኝ ላላህ ምስጋና ይገባው። ዛሬ እስኪ ለአንዳንድ እህቶቼ ይጠቅማል ያልኩትን ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ቪዲዮውን በማየት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውዴቶቼ ዛሬ ላወራ የፈለግኩትኝ በስደት ዓለም ላይ ያሉ እህቶቼ ያው እኔ ሁል ጊዜ ማሳቤ ስለ ስደተኛ ብቻ ነው፣ የታወቀ ነው። እና በስደት ላይ ያለን እህቶች አብሶ አዳዲስ የምትመጡ ስደት ላይ ያላችሁ፣ በቅርብ የመጣችሁ ገና በእድሜያችሁም ትንንሽ የሆናችሁ፣ በተለይ ትዳር የሌላችሁ ወጣት ልጆች፣ አፍላ ፍቅር ላይ ያላችሁ ብዙ የማያስፈልጉ ስህተቶችን ትሰራላችሁ እና እናንተን ትንሽ ልመክራችሁ ፈልጌ ነው አመጣጤ። ለምንድን ነው መሰላችሁ? ብዙ እህቶቻችን በገዛ እጃቸው ችግር ላይ እየወደቁ ገንዘባቸው ያለ አግባብ እየተበሉ እየተስፈራሩ ህይወታቸው አደጋ ላይ እየወደቀ እንደዚሁም ደግሞ በመናደድ ራሳቸውንም ራሱ እስከ ማጥፋት ድረስ ከራሳቸውን እስከ ማሸሽ ድረስ እስከ ማግለል ድረስ እየደረሱ ስለሆነ ያለው አንዳንድ ነገር ላችሁ ወስኜ ነው አስቤ ነው የመጣሁትኝ። ምንድን ነው መሰላችሁ? በስደት ሆናችሁ ታፈቅራላችሁ፣ የርቀት ፍቅር ታፈቅራላችሁ። መቼም ፍቅር ገደብ የለውም። በየትኛውም ቦታ ላይ ሆኖ ይፈቀራል እና እኛ አልፈነው ነው እና በዛ አይነት ሁኔታ ውስጥ ስትሆኑ ገንዘባችሁን ትበላላችሁ፣ ያፈቀራችሁትን አምናችሁ ራሳችሁን አሳልፋችሁ ትሰጣላችሁ፣ ሴትነታችሁን ክብራችሁን አሳልፋችሁ ትሰጣላችሁ። ማለትም አምናችሁ ማለት ነው። እንደምታምኑ አምናችሁ እንደሆነ ይገባኛል፣ አውቃለሁ። ግን መታመን ያለበት ነገር አለ፣ መታመን የሌለበት ነገር አለ እና ሁልጊዜም አላማችሁን አስቀድሞ ሁልጊዜም ህይወታችሁን ለራሳችሁ ክብር ቦታ ልትሰጡ ይገባል ማለት ነው። ፎቶ አግባብ የሌለው ፎቶ ዛሬ ላይ በነገራችን ላይ የግዴታ ፎቶ ብቻ አይደለም፣ የራሳችሁን ፎቶችሁን ራሱ ኖርማል ፎቶችሁን በስነ ስርዓት ለብሳችሁ ራሱ ለሰው መላክ አይጠበቅባችሁም። ምክንያቱም ዛሬ ጊዜው እንደፈለጉ ማድረግ ስለሚቻል ራሳችሁን ፎቶችሁን ፊታችሁን ብቻ ተጠቅመው ከለራችሁን ተጠቅመው ያልሆነ ቆሻሻ አይነት ነገር ላይ ከቆሻሻ አድርገው ማለትም ከኢትዮጵያዊ ከባህልም ከሴትነትም ከሃይማኖትም ውጭ የሆነ ነገር አጸያፊ ነገር አድርገው ራሳችሁን እንድትጠሉና ራሳችሁን አደጋ ላይ እንድትጥሉ ስለሚያደርጉ እንደዚህ አይነት ነገር ከመፈጠሩ በፊት ለራሳችሁ ጥንቃቄ ማድረግ አለባችሁ ማለት ነው። በርቀትም ላይ ሆናችሁ ስትወዱ ስደት ላይ ከመጣችሁ በኋላ በኦንላይን ልክ እንደ እንትን ትዳር የምትይዙ እህቶች እናንተ ራሱ በጣም ይቅርባችሁ። የምሬን ነው። አስፈላጊ አይደለም። ገንዘባችሁን ያለ አግባብ አትበሉ። ብዙ ነገር አለ እንዳልኳችሁ ከዚህ በፊት በሰራው ቪዲዮ ላይ በብዙ መልኩ ገንዘባችሁ መያዝ ትችላላችሁ። ልካችሁ የሚሰራላችሁ የምታምኑት ሰው ባይኖር እንኳን ገንዘባችሁን በወርቅ እየገዛችሁ እያጠራቀማችሁ ወይም ደግሞ በመሀል የተወሰነ ሰርታችሁ ኮንትራት ከሆናችሁ ህጋዊ ከሆናችሁ 2 ዓመት ኮንትራት እስከምትጨርሱ ድረስ ብሩ ቢቀመጥ ምንም አይሆንም። በእርግጥ ከዛሬ ነገ ገበያው ኑሮ እየተወደደ ስለሚሄድ ሁሉ ነገር እንደነበር አይገኝም። ግን ከሰውም ጋርም ከመቀያየምም ከአጉል ጥርጣሬም ለራሳችሁ በራሳችሁ መንገድ ሰው ከሌላችሁ የምታምኑት ለእናንተ የሚጠቅም ሰው ከሌላችሁ ገንዘባችሁን በትክክል ይዛችሁ ሀገራችሁ ገብታችሁ የፈለጋችሁትን ነገር ማድረግ ትችላላችሁ ማለት ነው። ያ ስለሆነ ገና ለገና ሂዳችሁ ምን ይሁን የሰውን ምንነት ውስጡን ለማታውቁት ወንድ ስደት ላይ ሆናችሁ ገንዘባችሁን የምትልኩ ስደት ላይ ሆናችሁ አፈቀርኩህ ብላችሁ ክንፍ ብላችሁ ሰላማችሁን የምታጡ የምር የምታምኑ ልጆች ግን ተቆጠቡ። ምክንያቱም ሁሉም ነገር ውሸት ነው። በፍጹም አንድ ወንድ ልጅ ወላሂ አገባሁሽ ብሎ አፈቀርኩሽ ብሎ የምር አፍቅሮሽ አይኖርም። ይሄ የታወቀ ነው። ምክንያቱም ሁሉም እህቶች ተመሳሳይ ነው። እንደዚህ አይነት ነገር እውነት ነው፣ ውሸት አይደለም፣ ተረት አይደለም፣ ወይም ደግሞ ታሪክ አይደለም። ይሄ እውነተኛ የሆነ ነገር ነው። በቃ ይፋ ቀን በቀን የምናየው ነገር ስለሆነ እንደዚህ አይነት ነገር ላይ ጥንቃቄ ማድረግ አለባችሁ። የሀገሬ ልጆች እህቶቼ፣ ስደተኞች አመጣጡን ገንዘቡን እዩት። በቃ የገንዘቡ አመጣጥን እዩት። እኛ ስንት ሰዓት ነው አሁን እኔ የምቀርጽላችሁ ይህን ቪዲዮ ወላሂ ከሌሊቱ 6 ሰዓት ነው በኢማራት አቆጣጠር ማለት ነው። በኢማራት ነው ያለሁት። በኢማራት አቆጣጠር አሁን ከሌሊቱ 6 ሰዓት ነው ማለት በኢትዮጵያ 5 ሰዓት ነው ማለት ነው። በኢትዮጵያ 10 ሰዓት ነው የምነሳው። ትምህርት ቤት አለ። ኢማራት ውስጥ ያላችሁ እህቶች ታውቁታላችሁ። ገብቷችኋል? እንዴት ሆነን እንደምናመጣው 10 ሰዓት ሌሊት ተነስቼ እንግዲህ እስከዚህን ሰዓት ድረስ እኔ ኦንላይን አለሁ ማለት ነው። ማለትም ስራ ላይ ነኝ፣ አልተኛም፣ እረፍት የለኝም።
እንደዚህ ሆነን እያመጣን እንደዚህ እየተቀቀልን በሰው ቤት እንደዚህ እየለፋን ሙቀቱን ደግሞ ታውቁታላችሁ። በእንደዚህ አይነት ነፍሳችን ራሱ አካላችን ይወቅሰናል፣ የምር ይወቅሰናል። በጣም ከባድ ነው። ራሳችንን ከአቅም በላይ እየተጠገረን እየሰራን ገንዘባችንን በአግባብ መጠቀም መቻል አለብን ሀቂቃ። ስለዚህ የገንዘባችሁን አመጣጥ ልፋታችሁን አቅማችሁን የምታውቁት እናንተ ናችሁ። ታማችሁ የሚረዳን የለ፣ ልንገባ ነው ሀገር ደከመን ስንል የሚቀበለን የለ፣ በጥሩ ፊት የሚቀበለን ማንም የለም። በዛ ላይ ደግሞ እኛው በራሳችን ራሱ አንተዛዘንም። የምሬን ነው ወላሂ እንናናቃለን ምናምን እና እንደዚህ አይነት ነገር ከመፈጠሩ በፊት ባካችሁን የኔ ውዶች፣ የኔ እህቶች፣ የአገሬ ልጆች፣ የኔ ስደተኞች፣ የኔ ቅመሞች ማለት ነው። እውነቴን ነው። በጣም ይቅርታ አሞገስኳቸው እንዴ! በጣም ይገባችኋል እናንተ። ይሄ ምንም ነው ለእናንተ ማለት ነው። እና በጥንቃቄ ገንዘባችሁን ያዙ። ጤና ከሆናችሁ እናንተ በሰላም ሰርታችሁ ሀገራችሁ ከገባችሁ ገንዘባችሁን በአግባብ ከተጠቀማችሁ የምሬ ነው ወላሂ ለአዚም የምሬ ነው ማወራላችሁ። በስነ ስርዓት ሁሉን ነገር ከተጠቀማችሁ በገንዘብ አያይዛችሁ ጎበዞች ከሆናችሁ ራሳችሁን የማታዝረከርኩ ከሆናችሁ ጥንቁቅ ሴት ልጅ ከሆናችሁ ነገም ከነገም ወዲያው እናንተ ምንጊዜም ወርቅ ናችሁ። ሁልጊዜም ተፈላጊ ናችሁ። ሁልጊዜም ተወዳጅ ናችሁ። ሁልጊዜም ውድ ናችሁ እናንተ ቷችኋላ። ስለዚህ ሴት መሆን ራሱ ሴትነት በራሱ ውድ ስለሆነ፣ ሴትነት በራሱ ትልቅ ክብር ስለሆነ፣ ሴትነት በራሱ በቃ ከምንም በላይ ስለሆነ ራሳችሁን አታርክሱ። አውቃለሁ እዚህ ስንኖር ብዙ ነገር ያምረናል። የራሳችን ህይወት መኖር እንፈልጋለን። ህይወታችንን በቃ ትንሽ አገዝ የሚያደርገን ከምንጨነቀው ጭንቀት የሚካፈለን ሰው ያስፈልገናል። የሚካፈለን ሰው እንፈልጋለን። የሚረዳን ሰው የኔ የሚለን ሰው እንፈልጋለን። ነገር ግን ሁሉም እውነት አይደለም። ቢያንስ ከ103% ነው እውነት የሚሆነው። ከዛ ውጭ ያለው ግን እውነት አይደለም። የእናንተን ገንዘብ ለመብላት ነው። እናንተ ገንዘባችሁን እንደፈለጉ ከተጠቀሙ በኋላ ብታብዱ፣ ብትሞቱ፣ ብትሰቀሉ፣ የፈለጋችሁትን ነገር ብትሆኑ ምንም አይገዳቸውም። አባቶቻችን እኮ ወንድ ናቸው። ወንድ ልጅ እኮ አለን፣ ወንድም እኮ አለን። ግን ጊዜው ነው መሰለኝ ምንም በአሁኑ ሰዓት የሚታመን ሰው የለም። ወላሂ እውነቴን ነው። የሚታመን ሰው ስለሌለ ራሳችሁን ጠብቁ። መጀመሪያ ላይ እንዲያፍቃሪ ሆኖ ይቀርቧችኋል። የሚወዷችሁ መስለው ህይወቴ ይሏችኋል። እንዲያምኑ እስከምታምኑ ድረስ እውነት የሚመስሉ ነገሮችን ያሳዩአችኋል። ከዛ በኋላ ግን በሆነ አጋጣሚ ብቻ ተጠቅመውባችሁ ዘወር ይላሉ። የዛኔ ፊት ከመንጨት፣ የዛኔ ከመጸጸት፣ የዛኔ ወይኔ ባላረኩት ከማለት መጀመሪያ ማስተዋል። ሲጀመር እዚሁ ናችሁ ራሱ በኦንላይን የምታገቡቶች ደግሞ